እግር ኳስ ከጨዋታ በላይ ነው። ፉትቦል ሃይማኖት ነው። ለዚህ ሃይማኖት ደግሞ ቤተ መቅደሶች፣ ስታዲየሞች ናቸው። በዓለም ላይ በሚሊዮኖች የሚቆጠሩ ደጋፊዎች የሚያስተናግዱ በግዝፈታቸውና በስነ ህንጻ ጥበባቸው አእምሮን የሚስቡ ታላላቅ ስታዲየሞች አሉ። በዚህ ቪዲዮ በዓለም ላይ በይዘታቸውና በስፋታቸው ፈርቀዳጅ የሆኑ 10 ግዙፍ እግር ኳስ ስታዲየሞች ይዘንላችሁ ቀርበናል። በተለይ አንደኛው ደረጃ ላይ ያለው ስታዲየም እጅግ ይገርማችኋል። ቪዲዮ ከወደዳችሁት ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ሰላም ዛሬ ደግሞ ለየት ባለ ቪዲዮ ተመልሰናል። ቪዲዮ እስከ መጨረሻ እዚህ ነገር ማየት ያለባችሁ ደግሞ እነዚህ የምነግራችሁ ስታዲየሞች የእግር ኳስ ብቻ ነው እንጂ አሁን የክሪኬት የህንዱ ትልቅ አለ አንዱ ብዙ የአሜሪካ የስፖርት ቦል መጫወቻ ደግሞ አሉ። እነሱ አላካተትኩትም። እኔ የእግር ኳስ ብቻ ነው ያካተትኩት። ወደ ቪዲዮ 10ኛ የምናገኘው ስታዲየም ማኑሞንቴል ይባላል። አሁን ወደ ደቡብ አሜሪካ እንሻገራለን። 10ኛ ስታዲየም የቦነስ አይረስ አርጀንቲና የሚገኘው ስታዲየም ማኑሞንቴል ነው። ይህ የሪቨር ፕሌት ሜዳ ሲሆን የአርጀንቲና ብሔራዊ ቡድን ትልልቅ ጨዋታዎችን እዚህ ያደርጋል። የአሁኑ ኦፊሻል አቅሙ 85,018 ተመልካቾች ያለው ሲሆን የሪቨር ፕሌት ኦፊሻል ገጽም ከ85,000 በላይ እንደሚይዝ ያረጋግጣል። እዚህ ብዙ የሪቨር ፕሌት ዋንጫ ድሎች ተስተናግዷል። እንዲሁም የአርጀንቲና ብሔራዊ ቡድን ታላላቅ ጨዋታዎች ተጫውቷል። ሪቨር ፕሌት ስታዲየምን በማስፋት ፕሮጀክት እየሰራ ሲሆን በ2026 የክለቡ መረጃ የሚያስፋፋና የጣሪያ ፕሮጀክት ገንዘብ ከስምምነት መደረሱን ይታወቃል። ስለዚህ ይህ 10ኛ ደረጃ ያለው ማኑሞንቴል ወደፊት ከዚህም በላይ ትልቅ ሊሆን ይችላል። 9ኛ የምናገኘው ቦርግ አል አረብ ይባላል። ወደ ሰሜን አፍሪካ ስናመራ በ9ኛ ደረጃ የግብፅን ቦርግ አል አረብ ስታዲየም እናገኛለን። በካይሮ እና እስክንድሪያ መካከል የሚገኘው ይህ ስታዲየም በፈረንሳይ ወታደራዊ መሐንዲሶች ዲዛይን የተደረገ ሲሆን በ2007 ነው የተከፈተው። ስታዲየሙ ሙሉ በሙሉ የአየር ማቀዝቀዣ ኤር ኮንዲሽን የተገጠመለት ሲሆን ግብፅ ብሔራዊ ቡድን ወሳኝ የዓለም ዋንጫ የማጣሪያ ጨዋታዎችን የሚደረግበት የፈረኖች ዋና ኩራት ነው። 8ኛ በ8ኛ ደረጃ ላይ የምናገኘው በደቡብ ምስራቅ እስያ ግዙፉን ቡክት ጃሊል ናሽናል ስታዲየም ነው። ስታዲየሙ 1998 የኮመንዌልዝ ጌምስ አካል ሆኖ ተገንብቶ ነበር። ነገር ግን ከዚያ በኋላ በእግር ኳስ ዓለም ትልቅ ስም አግኝቷል። ይህ ስታዲየም በኮንክሪት እና በዘመናዊ ጣሪያ የተሰራ ድንቅ ኢንጂነሪንግ ስራ ነው። የማሌዥያ ብሔራዊ ቡድን ጨዋታዎችን ሲካሄዱ ስታዲየሙን ሙሉ በሙሉ በቢጫና ጥቁር ቀለሞች ይደምቃል። 87,411 ተመልካቾች የመያዝ አቅም እንዳለውም ይታመናል። 7ኛ ደረጃ ላይ ያለው ስታዲየም የእግር ኳስ ታሪክ የተቀረጸበት መቅደስ ነው ብንል ማንም ይስማማል። በሜክሲኮ የሚገኘው ስታዲዮ አዜቴካ በዓለም እግር ኳስ ታሪክ 2 የዓለም ዋንጫ ፍጻሜዎች ጨዋታ አስተናግዶ ሁለቱም ታላላቅ ንጉሶች ፔሌ በ1970 ማራዶናን ደግሞ በ1986 ንጉስ ያደረገ ብቸኛ ስታዲየም ነው። ከባህር ወለል በላይ በ2200 ሜትር ከፍታ ላይ የሚገኝ በመሆኑ ለተጋጣሚ ቡድኖች የኦክሲጅን እጥረት የሚፈጥር አስፈሪ ስታዲየም ነው። በ2026 የዓለም ዋንጫ ታሪካዊ መክፈቻ ጨዋታ በጥሩ ሁኔታ እንዳስተናገደም ይታወቃል። 87,523 ተመልካች የመያዝ አቅም እንዳለውም ያረጋግጣል። 6ኛ ደረጃ የምናገኘው የቅርብ ጊዜ ትዝታችን የሆነው የካታሩ ሉሳይል ስታዲየም ነው። በ2000 ሜሲና አርጀንቲና ፈረንሳይን በፍጻሜ ያሸነፉበት ታሪካዊ ስታዲየም ዲዛይኑ በአረብ ባህል ውስጥ የሚታወቅን የወርቅ ጽዋና የፋኖስ ብርሃን የሚወክል ሲሆን ሙሉ በሙሉ የፀሐይ ኃይልን በመጠቀም የአየር ማቀዝቀዣ እጅግ ዘመናዊ የቴክኖሎጂ ያለው ነው። 88,966 ተመልካች የመያዝ አቅም እንዳለውም ይታመናል። 5ኛ የእግር ኳስ ፈጣሪዎች ቤት ይሉታል። በ5ኛ ደረጃ ላይ እንግሊዞች ሆም ኦፍ ፉትቦል የሚሉት ዌምብሌይ ይገኛል። በ2007 ዓ.ም በድጋሚ የተገነባው ይህ ስታዲየም 133 ሜትር ቁመት እና በ315 ሜትር ርዝመት የተዘረጋ ግዙፍ የብረት ቅስት አለው። የኤፍኤ ካፕ እና የቻምፒየንስ ሊግ ፍጻሜዎች እንደሚካሄድበትም ይታወቃል። 90,000 ተመልካች የመያዝ አቅም አለው። በ4ኛ ደረጃ ላይ
በአፍሪካ ሁለተኛው፣ በሰሜን አፍሪካ ደግሞ ትልቁ የሆነው አዲስ የግብፅ ሚስር ስታዲየም ይገኛል። በካይሮ አቅራቢያ በተገነባቸው አዲሱ አስተዳደራዊ ከተማ ውስጥ የሚገኘው ይህ ስታዲየም ዲዛይኑ የጥንታውያኑ ንግስት አናና ፈርዖኖቹ ዘውድ የሚመስል ነው። ግብፅ ወደፊት ኦሎምፒክ ለማስተናገድ የምታደርገው ትልቅ ህልም ማሳያ ነው። 93,940 ተመልካች የመያዝ አቅም እንዳለውም ይረጋገጣል ማለት ነው። ሶስተኛ ኤፍኤምቢ ስታዲየም። በሶስተኛ ደረጃ ላይ የአፍሪካ አህጉር ግዙፉን ስታዲየም ሶከር ሲቲን እንገኛለን። በ2010 እንደ አውሮፓውያኑ አቆጣጠር ደቡብ አፍሪካ የዓለም ዋንጫ ስታስተናግድ አፍሪካዊ ማንነት ለማሳየት የአፍሪካ መጠጫ ቅል ወይም ካላባሽ በሚመስል ዲዛይን የተሰራ ነው። ኔልሰን ማንዴላ ከእስር ከተፈቱ በኋላ ለመጀመሪያ ጊዜ ለህዝብ ንግግር ያደረጉበት እና በ2010 የዓለም ዋንጫ ፍጻሜ ኢኒየስታ ለስፔን ወሳኟን ግብ ሲያስቆጥር እሱን ስታዲየም ያስታውሰናል። 94,736 ተመልካች የመያዝ አቅም እንዳለውም ይታመናል። በሁለተኛ ደረጃ ላይ በአውሮፓ አህጉር ትልቅ የሆነው የባርሴሎና ክለብ መናኸሪያ ካምፕ ኑ ነው። በ1957 የተከፈተው ይህ ስታዲየም ቀደም ሲል በ9354 ሰዎችን ይይዝ ነበር። ነገር ግን ባርሴሎና ባካሄደው ስፓይ ባርሳ በተሰኘው ግዙፍ የማስፋፊያ ፕሮጀክት አቅሙን ወደ 105 አሳድጎታል። ካምፕ ኑ ከስታዲየምነት ባለፈ የካታሎን ህዝብ ማንነትና የነጻነት ምልክት እንደሆነ ይታመናል። በሌላ ቪዲዮ ሰርቼላችሁ ነበር የባርሴሎና ሎጎ በሚል እዛም ገብታችሁ ማየት ትችላላችሁ። 105,000 ህዝብ የመያዝ አቅም አለው። አንደኛውና አስገራሚው ስታዲየም የማትገምቱትና ማንገምተው ሮንግራዶ ሜይ ስታዲየም ወይም ሮንግራዶ ፈረስት ኦፍ ሜይ ስታዲየም በዓለም ላይ በይዞትና በስፋቱ ቁጥር አንደኛው ለእግር ኳስ የሚያገለግለው ግዙፍ ስታዲየም በምስራቃዊዋ ሰሜን ኮሪያ የሚገኘው ሮንግራዶ ሜይ ስታዲየም ነው። በ1989 ዓ.ም የተከፈተው ይህ ግዙፍ ስታዲየም በ114,000 ተመልካች በአንድ ጊዜ ለማስተናገድ አቅም አለው። የስታዲየሙ ጣሪያ 16 ፓራሾት ወይም የጽጌረዳ አበባ ቅጠሎች በሚመስል ቅርጽ የተሰራ ሲሆን የሰሜን ኮሪያ ብሔራዊ ቡድን ጨዋታዎችን እና በርካታ ሺህ ሰዎችን የሚሳተፉበት አሪራንክ የጅምላ ሰልፎችን ያስተናግዳል። መጠኑና ስፋቱ በዓለም ላይ ከእግር ኳስ ስታዲየሞች ምንም የሚወዳደረው የለም። የክሪኬቱ ይበልጠው ይችላል፣ ግን ከእግር ኳስ ስታዲየሞች ማንም አይወዳደረውም። 14,000 ተመልካቾች የመያዝ አቅም አለው። እናንተም እንደኔ እያሰባችሁ ከሆነ ሳንቲያጎ በርናቦ አገኘዋለሁ ብዬ ገምቼ ነበር፣ ግን የሚገርማችሁ ነገር ሳንቲያጎ በርናቦ ሌላ ደረጃ ላይ ሌላ ራንክ ላይ ነው የምታገኙት። ሌላ የሚሰራላችሁ የምትፈልጉ ከሆነ ኮመንት አድርጉልኝ። እዚህ ላይ ከደረሳችሁ አይቀር ደግሞ ሰብስክራይብ ማድረግ አያስከፍልም። የዛሬው የዓለም አቀፍ ጉዞ ስታዲየም ዝርዝር በእንደዚህ መንገድ አይተናል። ማወቅ ያለባችሁ ደግሞ በድጋሚ ልንገራችሁ፣ ፉትቦል በሚለው ብቻ እንጂ ከነዚህ በላይ የሂንዱ ክሪኬት መጫወቻ እና የአሜሪካዊ ሱፐር ቦል ከነዚህ ዝርዝር እንዳሉ አምናለሁና አውቃለሁ። ፉትቦል በሚለው ብቻ ግን እነዚህ ይመስላሉ። ቪዲዮ ከወደዳችሁት ላይክ ማድረጋችሁ አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ለጓደኞቻችሁ ሼር አድርጉ። በሚቀጥለው የኳስ ታሪክ ቪዲዮ እስክንገናኝ ቸር ሰንብቱ። እዚህ ድረስ ከመጣችሁ አይቀርም ሰብስክራይብ ማድረጋችሁ አትርሱ። አመሰግናለሁ።